ሰላም እንዴት ናችሁ? ይህ የባሩዳር ፖድካስት ነው። እኔ ደግሞ ኃይለ ሚካኤል ሞላ ነኝ። ዛሬ ይሄ መጽሐፍ እንዴት እንደተጻፈ ነግራችኋለሁ። ይህ መጽሐፍ የመጽሐፉ ርዕስ የባህሩ ዳር እርግማን ይሰኛል። ይሄ መጽሐፍ እንዴት ተጻፈ ነግራችኋለሁ። ባለን መጀመር ባለን መጀመር የሚለውን ሀሳብ ስቀበል እኔ ህይወት ላይ በጣም ትልልቅ ለውጦች አይቻለሁኝ። አንዱ ባለኝ መጀመር የሚለውን ሀሳብ ተቀብዬ በመተግበሬ ይሄን መጽሐፍ ችያለሁ ማለት ነው እንጂ የጎደለኝም ባይኖሮ ይሄን መጽሐፍ አይጻፍም ነበረ። የጎደለኝም ባይኖሮ ይሄ ፖድካስት አይጀመርም ነበረ። ምክንያቱም ይሄን ፖድካስት ለመጀመር የሚያስችል ምንም ነገር የለኝም ነበረ። ምንም ነገር ሳይሆን ትንሽ ነገር ነው የነበረኝ፣ ግን ለመጀመር የሚያስችል ግን ነገር ነበረኝ። ግን ባለኝ በመጀመር የሚለውን ሀሳብ ስለተቀበልኩ ነው አሁን ይህን ፖድካስት መጀመር የቻልኩት፣ ይህን መጽሐፍ የቻልኩት፣ ሌሎች ነገሮች መተግበር ማድረግ የቻልኩት እና ሰዎች ባላቸው መጀመር አለባቸው። ለምሳሌ ይህን ፖድካስት ስጀምር እኔ በዚህ ስልክ ነው የጀመርኩት። ይሄ ስልክ ካሜራው ዝም ብሎ ነው እዚህ ጋር እንደምታዩት የተመታ ነው እና ቴክኖ ነው። 4 ዓመት 5 ዓመት ከኔ ጋር ቆይቷል። ሀሳቦች ልምዶች ቢኖሩኝም እነዚህ ነገሮች ወደ በፖድካስት ለማቅረብና ሼር ለማድረግ ምን ማድረግ አለብኝ ሳስብ ያለኝን ስቆጥር ያለኝን ሳይ ይሄን ያገኙት። ስለዚህ ይሄ ደግሞ ካሜራው አይቀርጽም፣ አዎ ላይት የለኝም፣ አዎ ምንድነው ማድረግ ያለብኝ ስል ኦዲዮ ሪከርድ አድርገህ ልቀቃም። ሰርች ሳደርግ ኦዲዮ ሪከርድ አድርገው የሚሰሩ ትልልቅ ሰዎች አሉ፣ ጥሩ ሀሳብ ያላቸው። ስለዚህ ኦዲዮ ሪከርድ አድርጌ የፖድካስትን የመጀመሪያ አንደኛውና ሁለተኛውን ፕሮግራም እንደዛ ነው የሰራሁት። ከዛ በኋላ ይኸው ፈጣሪ እያስተካከለው መጣ። የሆነ አሁን የምቀርጽበትን ስልክ መጣ፣ ላይት መጣ፣ እያለ እያደገ ይሄዳል። የሚገርማችሁ በዚህ ፍጥነት በምስል እመጣለሁ ብዬ አልጠበቅኩም ነበር። ግን ባለኝ በመጀመሬ ነው ያለኝን አይቶ የሚቀጥለውን ፈጣሪ የሰጠኝ። አሁንም ይሄን መጽሐፍ ስጽፍ ባለኝ ነው የጀመርኩ። ይሄን መጽሐፍ ለመጻፍ ሙሉ ታሪኩ አለኝ። ስለዚህ ታሪኩን ወደ መጽሐፍ ለመገልበጥ ምንድን ነው ማድረግ የምችለውና የማልችለው እየሳስብ የምችለው በስክሪፕቶ ወረቀት ላይ መጻፍ ነው፣ ጽፌዋለሁ። ቀጥሎ ኮምፒውተር ላይ ማጻፍና ፕሪንት አድርጎ ለገምጋሚዎች ፊደሉንና ታሪኩን አርትዖት ማሰራት ነው። መጀመሪያ ምን ይቀርማል? ኮምፒውተር ላይ ማጻፍ። ኮምፒውተር ላይ ለማጻፍ ገንዘብ የለም። ስለዚህ ምንድነው ማድረግ ያለብኝ? ጓደኞቼ ፒሲ ያላቸው ጓደኞች ጠይቄ እነሱን ሳማክራቸው ፒሲውን ውሰደውና አንተ መጻፍ ትችላለህ፣ እኛ ግን ብዙም ጊዜ የለንም ምናምን አሉኝ። ስለዚህ ፒሲ ቢሰጡኝም እኔ ደግሞ ፒሲ ላይ መጻፍ አልችልም። ስለዚህ ምንድነው ማድረግ የምችለው ስል ይቺ ስልክ አለች፣ ታምረኝ የሆነች ስልክ ፖድካስት የጀመርኩባት፣ ይሄን መጽሐፍ የጻፍኩባት በዚህ ስልክ ነው። ይሄን መጽሐፍ የጀመርኩት በዚህ ስልክ መጀመሪያ ከወረቀት በዚህ ስልክ ጻፍኩት። በዚህ ስልክ ስል እዚህ ስልክ ላይ ኖትቡክ አለ። እዛ ላይ ከወረቀት ላይ የጻፍኩትን በቀን 2 ገጽም 1 ገጽም 2 ገጽም እጽፍና ከዛ ምንድነው ማድረግ ያለብኝ ብዬ ሳስብ አጎቴ ልጅ አለች። እሷን ልጅ ደወልኩላትና አወራኋትና ምልክልሽን ጽሁፍ በቴሌግራም ጽሁፍ ላክልሽ፣ ፒሲሽ ላይ አስቀምጭልኝ አልኳት። ከዛ ላፕቶፖ ላይ ማስቀመጥ ጀመረች። እኔ እዚህ ጋር በቀን ከወረቀት ወደ በዚህ ስልክ እገለብጣለሁኝ። በቀን 1ም 2ም ገጽ ጽፋለሁኝ። ከዛ በቴሌግራም እልክላታለሁ፣ እሷ ፒሲ ላይ ታስቀምጥልኛለች። እልክላታለሁ፣ ታስቀምጣለች። እያረኩኝ ይሄን መጽሐፍ ጨረስኩት። ምን እያረኩኝ? በዚህ እየጻፍኩኝ ባለኝ ነው የጀመርኩኝ። ከዛ ከጨረስኩ በኋላ እሷ በደንብ ሰብሰብ ካደረገችልኝ በኋላ ጽሁፉን ከዛ ቀጥሎ ምንድነው ማድረግ የምችለው ስል ይሄን መጽሐፍ ከዚህ በፊት የጻፉ ሰዎች ጋር ሂጄ ቀጣይ ምንድነው የሚደረግ የሚለውን መጠየቅ አለብኝ ብዬ አሰብኩኝና ቀጣይ ሂጄ ያወራሁት የጀርባ ጽሁፍ የጻፈልኝን ከፍያለው እሸቴ ነው። ይሄን የጀርባ ጽሁፍ የጻፈልኝ ከፍያለው እሸቴ ሄድኩኝና በጎ አድራጎት ማህበር ይሰራል ከፍያለው እሸቴ፣ የድንበር የለሽ በጎ አድራጎት ማህበር። የምታዩት ቲሸርት የድንበር የለሽ በጎ አድራጎት ማህበር ነው፣ የዛ መስራች ነውና ሄጄ ድንበር የለሽ በጎ አድራጎት ማህበር ጋር ሄጄ ያገኘሁት። ከዛ አወራሁት፣ ደስ አለው። ስለዚህ ምንም ችግር የለም፣ እኔ ፒሲ አለኝ፣ የጻፍከውን ያቺ ዘመድህ የጻፈችልን አንተ ጽፈህ የሰጣትን ያጠራቀምከውን አምጠውና እኔ ያስተካክልልሃለሁ አለኝ። ከዛ ወደ መጽሐፍ ቀየረው። ከላይ መስመር ከታች መስመር፣ የፎንቱ መጠን ምናምን የሚባል ነገር አለ። ይቅርታ፣ እነሱ ነገሮች ሁሉ በደንብ ካስተካከለልኝ በኋላ ፊደሉን አርሞ እሱ ብቻ አይደለም
ምህረትን ጨምሮ ኤልያስን ጨምሮ እዛ በጎ አድራጎት ላይ ያሉ የተለያዩ ልጆች ፊደሉን አርትዖት በመስራት እና ሌሎች ነገሮችን በማድረግ በደንብ አግዘውኛል እና ከዛ ከሆነ በኋላ ከዛ እሱ ካሳተመበት ደራሲ ነው ከፍያለው እሸቴ እሱ ካሳተመበት ቦታ ሂደን አወራናቸው። መጽሐፉን ለማሳተም ሲሄድ በእጄ ላይ ምንም አይነት ገንዘብ የለም። ስለዚህ ምን አደረኩ የመሰላቸው ሂጄ ዋጋውን ካወቅኩ በኋላ በቃ ብሩ ስለሌለኝ ዋጋውን አላውቅም አላልኩም። ሂጄ እንደማሳትመው እርግጠኛ ነኝ። እርግጠኛ ሆንኩት በምንም አይደለም። በቃ እጄ ላይ ምንም ነገር የለም። ስለዚህ እጄ አየሁትና ጠየኳቸው፣ ዋጋውን ነገሩን። በጣም ጥሩ አልኩኝ። ከዛ አንድ እስራኤል የሚኖር ጓደኛዬ እና አሜሪካ የምትኖር አክስቴ ልጅ የተወሰነ ሰጡኝ። እነሱ በሰጡኝ መጽሐፉን አስጀመርኩት። ከዛ በኋላ መጽሐፍ መጻፌን ያወቁ የተረዱ ሰዎች እየደወሉ ኦኬ እኛም በረከቱ ይድረሰን ምናምን እያሉ እየፎገሩ እነሱም ባለውበት መጠው ሰጡኝ። አስቡት ማለት በቃ እኔ ያለኝን ምችላትን እያረኩ ነው የቀጠልኩ። ያለኝን ምችላትን ከዛ ፈጣሪ እየሞላበት ይሄ ወደ መጽሐፍ ተቀይሮ ወጣ ማለት ነው። አሁን ከዚህ በፊት አይ የጎደለኝ ብዙ ነው ብዬ ያልጀመርኳቸው ብዙ ነገሮች ነበሩ። ከዛ ግን ባለው መጀመር የሚለውን ሀሳብ ስቀበል ህይወቴ ላይ ብዙ ነገር እያስተካከልኩ መጣሁ። ብዙ ነገር እና ባለን መጀመር የሚጠቅመው ይሄ ነው። ለደራሲ መሆን ለፈለገ ሰው አሁን ምንድነው ማድረግ የምትችለው? ታሪኩን ወረቀት ላይ መጻፍ ትጻፈው። ከዛ ምንድነው መጀመር ፈልገው? እሱን ለመጀመር የሚያስፈልጉ ነገሮች ምንድን ናቸው? ከሚያስፈልጉ ነገሮች ውስጥ አንተ ያለህ ምንድነው? ምንድነው ያለህ? ጊዜ ሊኖርህ ይችላል። ጊዜ አንድ ትልቅ ነገር ነው። ሀሳቡም ችሎታውም ኑሯቸው ጊዜ ሳይኖራቸው የቀሩ ሰዎች አሉ። ነገሩን የሚፈልጉትን ነገር ለማድረግ ብዙ ነገር ተሟልቶላችሁ ግን ጊዜ የለኝም ብለው ጊዜ የተውት ብዙ ነገሮች ብዙ ሰዎች አሉና ጊዜ ካለህ በቂ ነው። ጊዜ ካለህ በዛ ጊዜስ ምን መስራት ትችላለህ የሚለው ነው ቀጥሎ የምታስበው። ጊዜ ካለ በዛ ጊዜ ምን መስራት ትችላለህ? ለምሳሌ የሆነ ነገር መከወን ፈልጋችኋል። መከወን የፈለጋችሁት እሱን ክንዋኔ ለማድረግ ወይም ደግሞ እሱን ነገር ለማሳካት የሚያስፈልገው ነገር አብዛኛው የላችሁ ግን ጊዜ አላችሁ። ስለዚህ ምን ታደርጋላችሁ? ከመጽሐፍ ታነባላችሁ። ለሱ የሚጠቅመው መጽሐፍ ታነባላችሁ። እና ይሄ ባለን ነገር መጀመር በእኔ ህይወት ውስጥ ትልቅ ውጤት አመጥቷል። ቢያንስ አሁን ራሱ ሁለት ነገር ያሳያችኋለሁ። ባለኝ በመጀመሪያ ይሄ መጽሐፍ ጽፌያለሁ። ባለኝ በመጀመሪያ በዚህ ስልክ በመጀመሪያ ይሄን ፖድካስት ይኸው አሁን እዚህ ደርሻለሁ። ማለት የምቀርጽበት ካሜራ በቂ ነው ወይ ማለት አይደለም። ቤታችን ሳሎን ነው ሪከርድ ማድረገው። የራሴ የሆነ እንትን የለኝም፣ ቤት የለኝም ይሄን ስራ የምሰራበት። አስቡት ከዚህ በላይ ማደግ አለበት። ግን ያለኝ ይሄ ነው። በቃ ባለኝ እሰራለሁ ማለት በቃ ያለኝ ፀጉር ይሄ ነው፣ ባለኝ እዋባለሁ። ያለኝ ሰውነት ይሄ ነው፣ ባለኝ እዋባለሁ። ያለኝ መልክ ይሄ ነው፣ ባለኝ እዋባለሁ። ያለኝ ጫማ ይሄ ነው፣ ባለኝ እሄዳለሁ። በቃ የምፈልገውን እስከማገኝ ያለኝን እጠቀማለሁ። ያለኝን እወዳለሁ፣ ያለኝን አከብራለሁ፣ ባለኝ እጠቀማለሁ ማለት ነው። የሚቀጥለው ይሄ መጽሐፍ እንዴት ተጻፈ? ስለምን እርግማን ነው የምታወራው? ተረት ነው ወይስ እውነት? ስለዚህ አወራችኋለሁ። አመሰግናችኋለሁ።